Hi, my name is Tewodros Negash. 3 years ago, I went to Addis Ababa for 1.5 months to በቆጂ ሀርሲ በቆጂ ገበሬዎች አፕሪሺዬሽን ለማድረስ ኢትዮጵያ ሄጄ ነበረ እና ሂልተን ሆቴል ነበር ያረፍኩት። ሩም ነምበር 3504 ዲና ሙፍቲ ከኒውዮርክ ኢትዮጵያ ኤምባሲ ደውለው ቴድሮስን አግኘው ብለው ሩሜ ደውለህልኝ ነበረ። ጥሩ ነው ያናገርከኝ። ኮዝ የኔን ሁኔታ አላወቅም፣ ምን እንደምመስል አላወቅም። የሚበላ ሰው መስሎ ነው ጥሩ ያናገርከኝ እና በአጋጣሚ ጠዋት ቁርሴን ልበላ ሸበጥና ቁምጣ አድርጌ ቲሸርት አድርጌ ዳውንስቴር ስወርድ አጋጣሚ ላቢው ጋር አገኘው። እኔ ራሴን አስተዋወቅኩኝ። አፐታይትህን ነበር የዘጋሁት። ቢኮዝ አንተ የምታየው ጭንቅላት ሳይሆን ሆድ ነው። ቦርጫም ሰው የጠበቅከው ቦርጫም ሰው ከረባት ያደረገ የሚበላ ሰው ነበር የጠበቅከው እና ይዤ የመጣሁት መሴጅ በጣም ትልቅ መሴጅ ነበር። ብዙ ኢትዮጵያውያኖች ብዙ ጥሩ ነገር ሲደረግ አናወራም እና ከልጆቼ ጋር ቲፕ ሰብስበን ወደ $1,500 ይዤ ነው የመጣሁት። ብዙም አይደለም ግን አላማው ትልቅ ነው። ካየህም በኋላ አልደወልክልኝም። 3-4 ጊዜ መሴጅ ደወልኩልህ። ከመሄደ በፊት ኦፊስ ሄጄ ሴክሬታሪህን አናግሬያት ነበረ እና የሚያሳዝንህ እንደዚህ አይነት መሪ ነው ኢትዮጵያን የሚመራት። ለሆዶ አደር፣ ስለ ሰው ኬር የማይሰጥ፣ ስለ ፊውቸር የማያስብ ሆዳም ሰው ነህ። አሁን ወጥተህ ስለ አሰብ ስታወራ ሜክ ሚ ሲክ። ያንተ ልጆች አይሞቱም፣ አንተ ጦርነት አትሄድም። ወደ 4 ነው 5 ጦርነት አሳልፈሃል በኢትዮጵያ ታሪክ። ግን አንድ ቀን ሄደህ ጦር ሜዳ ላይ ሄደህ እንትን አትልም። ትንሽ ነገር ያ ይዤ የመጣሁት ሀሳብ ብዙ ህፃናት ብዙ ሰው ህይወት የሚቀይር ነው። የዛሬ 34 ዓመት ገበሬዎች ያደረጉልኝ ነገር እነሱ ባያደርጉልኝ ነገር እዚህ ደረጃ አልደርስም ነበረ። they respect me። መኪናዬ ውስጥ ወደ 10,000 ብር እያለ አንድ ሰው መኪና